የሰው ልጅ ደካማ ስለሆነ አንድ ችግር በመጣ ቁጥር የዛሬው የከበደ እየመሰለው ይጨነቃል እንጂ ትናንት እኮ ብዙ ነገር አልፏል። የትናንትናው እንዳለፈ የዛሬውም ያልፋል፣ የነገውም ይመጣል ያልፋል። ይሄው ነው። መከራ እንደ መዓልትና እንደ ሌሊት ነው። ሁልጊዜ ሰኞ የለም፣ ማክሰኞ መምጣቱ አይቀርም። ቀናት እኮ ራሱ የሚያስረዱን ሁሉም ነገር እየጣለን እንደሚሄድ ነው። የዛሬው ማክሰኞ ሄዷል፣ ሌላ ማክሰኞ ይመጣል። የዛሬው መከራም ያልፋል፣ ሌላ መከራ ይመጣል። ደስታውም እንደዚህ ነው። በዓለ ሃምሳ ውስጥ ግን ሳናቋርጥ የምንመገብበት ምክንያት በዓለ ሃምሳ የመንግስተ ሰማያት ምሳሌ ስለሆነ መንግስተ ሰማያት ውስጥ የሚፈራረቅ ደስታ የለም። በቃ ደስታ ብቻ ነው እንጂ እግዚአብሔር በዓለ ሃምሳን እንደ 50 ቀን አብይ ጾም ስላስራብኳቸው ልጆቼ ይጥገቡ ብሎ አይደለም እግዚአብሔር ያንን እንድንጾም እንድንመገብ ያደረገን ማለት ነው። እና እያንዳንዱ ምስጢር መቼስ በቤተክርስቲያን ትርጉም ያለው ነገር እና እውነተኛ መብል ማለት የሚተካው የሌለው እውነተኛ ነገር የሚሰጥ ነው። ስለዚህ እውነተኛ የሚባል የማያልፍ ነገር ነው እና ዘላለማዊ የሆነ ከእግዚአብሔር የሆነ እውነተኛ ይባላል። ስለዚህ እውነተኛ ምግብ ነው። ለምሳሌ የእስራኤል በግ ነበር አይደለም? የበሉት በግ ከግብፅ አውጥቷቸዋል፣ ከሲኦል ግን አላወጣቸው። የፈርዖንን ውጊያ አሸንፈዋል፣ ሌላ ውጊያ ግን ነበረባቸው። ስለዚህ አንጻራዊ የሆነ ነገር ነው፣ የሚተካ ነገር ነው። የክርስቶስ ግን ቅዱስ ሥጋውና ክቡር ደግሞ የዘላለም ረፍት ነው የሚሰጠው። የዘላለም ረፍት ይሰጣል። ስለዚህ እውነተኛ ነው። ያኛው ደም እውነተኛ አይደለም። አፋዊ ለምጽ ያነጽና የልብ ንጽህና ግን አይሰጣቸው።